ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ባለ አራት ሆሄ የቃላት ምስረታ የምንመሰርት ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን ተቀላቀሉ። በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ በቀላል መንገድ አማርኛ ማንበብ መጻፍ ለማትችሉ በቀላል መንገድ ማንበብ መጻፍ እንድችሉ ይረዳችኋል ማለት ነው። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ለ፣ ይቺ ም፣ ይቺ ማናት? ለ፣ ይቺ ም። በአንድ ላይ ስናነባው ምን ይላል? ለም፣ ለም፣ ለምለም የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይችስ? ይቺ ፈ፣ ይቺ ነ፣ ይችስ ጠ፣ ይቺ ዘ። አንድ ላይ ስናነባው ፈ፣ ነ፣ ጠ፣ ዘ፣ ፈነጠዘ የሚል ቃል መሰረት ነው ማለት ነው። ከዚህ ስንመጣ ይችስ? ይቺ ደ፣ ይቺስ ማናት? በ፣ ይቺ ደ፣ ይቺ በ። አንድ ላይ ደ፣ በ፣ ደ፣ በ፣ ደበደበ፣ ደበደበ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ ህ፣ ይቺስ ይ፣ ይቺ ወ፣ ይቺ ት። በአንድ ላይ ህ፣ ይ፣ ወ፣ ት፣ ህይወት የሚል ቃል መሰረትነ ማለት ነው። ህይወት። ከዚህ ስንመጣ ይቺ መ፣ ይቺስ ጋ፣ ይቺ ቢ፣ ይቺ ት። አንድ ላይ ስናነባው ምን ይላል? መ፣ ጋ፣ ቢ፣ ት፣ መጋቢት። ከዚህ ስንመጣ ይቺ መ፣ ይቺ ጠ፣ ይቺ በ፣ ይቺ ቅ። በአንድ ላይ መ፣ ጠ፣ በ፣ ቅ፣ መጠበቅ፣ መጠበቅ። ይቺ ከዚህስ? ይቺ ዘ፣ ይቺ መ፣ ይቺ ና፣ ይቺስ ዊ። አንድ ላይ ዘ፣ መ፣ ና፣ ዊ፣ ዘመናዊ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ ለ፣ ይቺ ስ፣ ይቺ ላ፣ ይቺ ሳ። አንድ ላይ ለ፣ ስ፣ ላ፣ ሳ፣ ለስላሳ፣ ለስላሳ። ይቺስ መ፣ ይቺ ሰ፣ ይቺ ላ፣ ይቺ ል። አንድ ላይ ስናነባው ምን ይሆናል ማለት ነው? መ፣ ሰ፣ ላ፣ ል፣ መሰላል የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ ዝ፣ ይቺ ን፣ ይቺ ጀ፣ ይቺ ሮ። አንድ ላይ ዝ፣ ን፣ ጀ፣ ሮ፣ ዝንጀሮ። ይቺ ከዚህስ? ይቺ የ፣ ይቺ ተ፣ ይቺ ሻ፣ ይቺ ለ። አንድ ላይ ስናነባው የ፣ ተ፣ ሻ፣ ለ፣ የተሻለ። ከዚህ ስንመጣስ ጉ፣ ይቺስ ል፣
ይቺ በ ይቺ ት በአንድ ላይ ጉልበት ጉልበት። ይቺስ ዜ ይቺ ግ ይቺ ነ ይቺ ት አንድ ላይ ዜግነት ዜግነት። ይቺስ መ ይቺ ረ ይቺስ ዳ ይቺ ት በአንድ ላይ መረዳት መረዳት። እዚህ ስንመጣ ይቺስ ማናት? ይቺ ማ ይቺ ን ይቺስ ኩ ይቺ ሳ በአንድ ላይ ማንኩሳ ማንኩሳ የሚል ቃል መሰረት ለማለት ነው። በዚህ መልኩ አማርኛን ከተለማመዳችሁ በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ የመ የመጀመሪያ ፊደል መ ይቺ ሰ ይቺስ ረ ይቺ ት በአንድ ላይ መሰረት መሰረት። ከዚህ ስንመጣ ይቺ አ ይቺ ን ይቺ ቀ ይቺ ፅ በአንድ ላይ አንቀጽ አንቀጽ። ይቺ እስከዚህ ሰ ይቺ በ ይቺ ሰ ይቺ በ አንድ ላይ ሰበሰበ ሰበሰበ። ከዚህ ስንመጣ ይቺስ መ ይቺ ደ ይቺ መ ይቺ ር አንድ ላይ ስናነበው አጋጥመን ምን የሚል ቃል ይሰጠናል? መደመር መደመር። ከዚህ ስንመጣ ይቺ ወ ይቺ ላ ይቺ ይ ይቺ ታ አንድ ላይ ወላይታ ወላይታ። ይቺስ መ ይቺ ል ይቺ መ ይቺ ጃ አንድ ላይ መልመጃ መልመጃ። ይቺ አ ይቺስ ከ ይቺ በ ይቺ ረ አንድ ላይ አከበረ አከበረ። ይቺስ ሳ ይቺ ም ይቺ ን ይቺ ት አንድ ላይ ሳምንት ሳምንት። ይቺስ ማ ይቺ ባ ይቺ ዛ ይቺ ት አንድ ላይ ማባዛት ማባዛት። ይቺስ ጉ ይቺ ን ይቺ ሩ ይቺ ክ አንድ ላይ ጉምሩክ 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 የሚል ቃል መሰረት ነው ማለት ነው። ከዚህ ስንመጣ ይቺ ም ይቺ ን ይቺ ባ ይቺ ብ በአንድ ላይ ምንባብ ምንባብ። ይቺስ ተ ይቺ ቋ ይቺ ማ ይቺ ት በአንድ ላይ ተቋማት ተቋማት። ከዚህ ስንመጣ ይቺ በ ይቺ ለ ይቺ ጸ ይቺ ገ አንድ ላይ በለጸገ በለጸገ። ይቺስ መ ይቺ ቀ
እቺ ነ እቺ ስ አንድ ላይ መቀነስ መቀነስ። እቺስ መ እቺ ኖ እቺ ር እቺ ያ አንድ ላይ መኖርያ መኖሪያ የሚል ቃል መሰረት ነው ማለት ነው። እሺ አማርኛን በቀላል መንገድ ማንበብ መጻፍ እንፈልጋለን ለምትሉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች በመደወል ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። የምናስተምረው በቀን 1 ሰዓት በሳምንት 5 ቀን ማለት ነው። ሰዓቱ ደግሞ እናንተ በመረጣችሁት በማንኛውም ሰዓት ማታም፣ ቀንም፣ ጠዋትም በፈለጋችሁ ሰዓት መማርና መከታተል ትችላላችሁ ማለት ነው። ህፃናትን ማስተማር ለምትፈልጉ ወላጆች ሁሉ ህፃናትን በቅርብ ቀን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል አናግሩን። ለዛሬ ዘንላችሁ የመጣነት ትምህርት ወይም ቪዲዮ ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።